ቤተሰቦች እንደምናችሁ ዛሬ በአዲስ ቪዲዮ ተመልሰን መተናል። ዛሬ ቪዲዮዬን ከመጀመሪያ በፊት ምን ላደርግ አስቤያለሁ መሰላችሁ? እናንተን ላመሰግና ፈልጋለሁ። 100 ሰብስክራይብ ገብተናል። በመጀመሪያ በጣም አመሰግናለሁ። 100 ሰብስክራይብ እንድገባ ስላገዛችሁኝ የእናንተ ጥረት ነው። ሰብስክራይብ ባታደርጉኝ 100 አልገባም ነበር። አሁንም በሰብስክራይብ በሼር በላይክ አበረታቱኝ። አሁን ወደ ቪዲዮአችን እንገባለን። ግን ከመግባታችን በፊት ላይክ ያላደረጋችሁ ላይክ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ክላን አቀላቅለን እያላችሁ ኮሜንት ላይ ጽፈላችሁ እኔ ደግሞ የክላኑን ኮድ ስሞላላችሁ አታዩትም እና ማለት ነው። ተረጋጉ፣ ትንሽ ጠብቁ። ከጻፋችሁ በኋላ ቢያንስ ለ30 ደቂቃ እዛው ከዩቲዩብ እንዳትወጡ እኔ እመልስላችኋለሁ። ኮዱን አስቀምጥላችኋለሁ። 3 ሰው ምናምን አቀላቅያለሁ እና አሁን መቀላቀል የምትፈልጉ ቶሎ ኮሜንት ላይ ጻፉልኝ እና ማለት ነው። እባካችሁ አትውጡ፣ ትንሽ ጠብቁ፣ ትንሽ ታገሱ። ለምን በሁለት ሰዓት ኮዱ ስለሚቀያየር ቶሎ ሰው ሞልቶ ሊገባበት ስለሚችል ትንሽ 30 ደቂቃ ምናምን እዛው ዩቲዩብ ላይ ጠብቁኝ። ዛሬ የምንወያየው ስለ እዚህ ጋር ስላለውን ነገርና ስለ ማይክለብ ስለሚለው ነገር ትንሽ አብራራላችኋለሁ። ወዳችኋለሁ። ወደ ቪዲዮ እዚህ ጋር በመጀመሪያ ባንዲራ አለች። እቺ ባንዲራ ምንድናት የምትሉ እዚህ ጋር ሀገር ምናምን መቀያየሩባት ነው። አርጀንቲና ምናምን የምትፈልጉትን ማድረግ ትችላላችሁ። ለምሳሌ እናንተ ኢጂፕት ሆናችሁ ኢጂፕት፣ እዚህ ጋር ደግሞ ኢትዮጵያ ብቻ አይደለም ያለችው ኤርትራም ከፈለጋችሁ ኤርትራ ማድረግ ትችላላችሁ እና ኢትዮጵያም ማድረግ ትችላላችሁ። እዚህ ጋር ደግሞ ተጫዋች ከጓደኞቻችሁ ጋር የምትገናኙበት ነው። እቺን ተናግሬያለሁ። ኮድ ምናምን የምትሞሉባት። እዚህ ጋር ደግሞ ኮዷን የጓደኛችኋን፣ ይሄ ደግሞ የእናንተ ኮድ ነው። በ5 ደቂቃ ይቀያየራል። እንደዛ የምትገናኙበት ነው። እዚህ ጋር ደግሞ ሃይላይት ነው። ሃይላይታችሁን ፕሌይ ብላችሁ ማየት ትችላላችሁ። እዚህ ጋር ሃይላይታችሁን ቁጭ የሚያደርገው ነውና እዚህ ጋር ደግሞ ሪከርድ አለ። ለምሳሌ አሁን እዚህ ጋር ክላን ኬራር 413 ጨዋታ ተጫውቻለሁ። 375ቱን አሸንፊያለሁ። 9 አቻ ወጥቻለሁ። 29 ደግሞ ተሸንፊያለሁ። ጎል እስካሁን በዚህ ኬራር ጨዋታ ላይ 1354 ጎል አስቆጥሬያለሁ። ጎል ኮንሲስት ደግሞ 163 ነው። ክሊን ሺት 320 አለኝ። ያሎ ካርድ 104 አለኝ። ሬድ ካርድ ደግሞ 26 አለብኝ። ቢገስት በጣም ያሸነፍኩት 9-0 ሄርቬንን ነው። ቢገስት ሉስ ደግሞ በኦልስታር ኤክስአይ ፋይናል 3-0 ተሸንፌያለሁ። ላይቭ ደግሞ 426 ጨዋታ ተጫውቻለሁ። 172ቱን አሸንፌ 88ቱን ድራው ሆኛለሁ። 166ቱን ደግሞ ሉዝ አድርጌያለሁ። በዚህ ላይም 568 ጎል አስቆጥሬያለሁ። 593 ጎል ኮንሲድ አለው። ክሊን ሺት 136 አለው። የሎ ካርድ 91፣ ሬድ ካርድ 25። ቢገስት ዊን 4-0 አሸንፌያለሁ ላይቭ ላይ። ቢገስት ሉስ ደግሞ በጣም የተሸነፍኩት ደግሞ 5-0 ነው። እነዚህ ኤግዚቢሽን ምናምን የምታዩበት ነው። እዚህ ጋር ደግሞ ፕሌየሮቹ ነው። አፕራንስ በጣም እስካሁን ከዚህ ቲም ላይ አፕራንሱ አንድሬ ሮበርትሰን ነው። እዚህ ጋር ደግሞ በዚህ ቲም ላይ በጣም ምርጥ ጎል ያገባው ብዙ ጎል ያገባው እዚህ ጋር እንደምትመለከቱት ሁጎ ኤኪቲኬ ነው። አሲስትም ሁጎ ኤኪቲኬ ነው። ጎል ኢን ኬረር ሲዝን ደግሞ እሱም ነው ሁጎ ኤኪቲኬ ነው። አሲስት ኬረር ሲዝንም ሁጎ ኤኪቲኬ ነው። ጎል ሲንግል ጌም ሮድሪ ነው። አሲስት ምናምን እነዚህ እና እነዚህ ደግሞ እንትናቸው በጣም አሪፍ እንትን ያስቀመጡና በጣም ብዙ ቀይ ካርድ ቢጫ ካርድ ያለው። ይሄ ደግሞ የሁሉንም ነው። የሁሉንም ስንት ጎል እንዳገቡ፣ ስንት አሲስት እንዳላቸው፣ ስንት ቢጫ ካርድ፣ ስንት ቀይ ካርድ እንዳላቸው። አሁን ለምሳሌ እዚህ ጋር ሮድሪጎ እንደምትመለከቱት 655 አፕ አለው። 440 ጎል አለው። 90 አሲስት እና 19 ቢጫ 4 ቀይ አለው። እዚህ ጋር ደግሞ ትሮፊክስ የሚለው ምንድነው ለምትሉኝ ይሄ ዋንጫችሁ ነው። አሁን ለምሳሌ እዚህ ጋር እንደምትመለከቱት ወደ ኋላ ከመጀመሪያው ስንሄድ እዚህ ጋር የመጀመሪያው ኦልስታር ማች 13 ጨዋታ ኦልስታር ማች በልቻለሁ። እዚህ ጋር ደግሞ ብሮንዝ ካፕ ደግሞ 11 በልቻለሁ። ሲልቨር ካፕ 1 አለኝ። ግሎባል ቻሌንጅ ካፕ 11 አለኝ። አካዳሚ 2 አለኝ። አማቹር 11 አለኝ። ዲቪዥን 4 1 አለኝ ማለት ነው። እዚህ ጋር የምትመለከቷቸው ዋንጫ ስብስቦች ናቸው። እዚህ ጋር ማየት ትችላላችሁ። ሌላው ደግሞ እዚህ ጋር ማይክለብ የሚለው ነው። ማይክለብ እዚህ ጋር ባለፈው አስረድቻለሁ። ስለዚህ ስለ ሜዳ ሴንተሮች ጥቅም አስረድቻለሁ። እሱንም ቪዲዮ ማየት ትችላላችሁ። እዚህ ጋር ደግሞ ምንድነው እዚህ ጋር የምትሉኝ ኪት ማሊያ ነው። ለምሳሌ ነው ሆም ኪት ነው። ይሄ ያዌው ነው የተጫዋቾቹ። ይሄ ደግሞ የሰርዱ 3ኛው ማሊያ የማንቸስተር ዩናይትድ ነው። አሁን የሚቀጥለው አመት እንዴት መቀየር እንችላለን የምትሉ ከሆነ 2027 ሲለቀቅ ዲሊት አድርጋችሁት ክሮም ላይ ትገቡና አንዴ ስለከፈታችሁት በዳይመንድ በ350 ዳይመንድ ሄዳችሁ ክሮም ላይ ኮፒ ታደርጉትና እዚህ ጋር ትንትን ትሉታላችሁ። ፔስት አድርጋችሁ መምላት ትችላላችሁ። ይቀየራል። እዚህ ጋርም የበረኛው ሆሙ
አዌውና ሰርዱ ማሊያ ነው። ይሄ ደግሞ ሎጎ ነው ይቅርታ። እና እዚህ ጋር ደግሞ መቀየር ይችላልላችሁ። አሁን ለምሳሌ ሌላ እንደዚህ ቢጽፍ አይሆንም። ሌላ ትክክለኛውን ካላጻፋችሁ አይሆንላችሁ ማለት ነው። እዚህ ጋር ደግሞ ቲም ኔም ናችሁ ነው። አሁን ለምሳሌ እኔ አሜን ነው። እዚህ ጋር ደግሞ በሾርት ነው ባጭር ነው የምጽፉት። አሁን ለምሳሌ ማንቸስተር ዩናይትድ ቢሆን እና መቀየር ይችላልላችሁ በሾርት ማድረግ ይችላልላችሁ ማለት ነው። ይሄ ሾርት እና ሙሉ ቲም ኔም ነው። እዚህ ጋር ደግሞ ፕሌየር ነው። ተጫዋቾቻችሁ ቁጥርና ጫማ የምትቀይሩበት ነው። ተጫዋቾቻችሁ ቁጥርና ጫማችሁ የምትቀይሩበት ነው። ለምሳሌ አንድሬት ሽቴጋ 40 ቁጥር ነው። እኔ አሁን ለምሳሌ 31 ማድረግ ከፈለኩ እንዲህ 31 አደርገዋለሁ። ከዛ ደግሞ እዚህ ጋር ጫማው መቀየር ከፈለጋችሁ እንዲህ ማድረግ ትችላላችሁ። ከዛ ይኸው እንደምትመለከቱ 31 ቁጥርና ጫማው ተቀይሯል። ይሄ ተጫዋቾቻችሁን ጫማ ምናምን የምትቀይሩበት ነው እና ቁጥራቸው የምትቀይሩበት ነው። ይሄ ደግሞ የአሰልጣኛችሁ ስም እዚህ ጋር የምትጽፉበት ነው። የኔ አሰልጣኝ ስም እዩ ነው። ከፈለጋችሁ ካሪክ ማለት ከፈለጋችሁ እዚህ ጋር ካሪክ ትሉታላችሁ። እንደዚህ አድርጋችሁ ካሪክ ትሉትና ካሪክ ካላችሁት በኋላ እንዲህ ኮንፊርም ስትሉት ኮንፊርም ይልላችኋል ማለት ነው። ይሄ የአሰልጣኛችሁ ስም ነው ማለት ነው። አሰልጣኛችሁን ስም የምትሰጡበት ነው። እዚህ ጋር ደግሞ እንደምትመለከቱት ጸጉር ምናምን ፊቱን መልኩ የምትቀይሩበት ነው። እዚህ ጋር ደግሞ ጸጉር ምናምን የምትቀይሩበት ነው። እነዚህ ግን በዳይመንድ ናቸው የምትገዟቸው። መነጽር ምናምን የምታደርጉበት ነው። ይሄ እንደዚህ አሰልጣኛችሁን ገጽታ የምትቀይሩበት ነው። እና እዚህ ጋር ደግሞ ቲዩቶሪያል ነው። ይሄ ፍሪ ቲዩቶሪያል የሚባል አለ። ዝም ብላችሁ ተጣጣችሁ ምናምን ዝም ብላችሁ የምትጠልዙበት ምናምን ነው። እዚህ ጋር ደግሞ ፍሪ ኪክ አለ። ኮርና ኪክ አለ። ፔናልቲ አለ። ይሄን ታውቁታላችሁ ብዬ አስባለሁ። እና ደግሞ ሌላው ኤግዚቢሽን ጨዋታ ነው። ኤግዚቢሽን ዝም ብሎ ኖርማል ጨዋታ ነው። ዋይፋይ ምናምን ሳይኖራችሁ የምትደበሩበት ጨዋታ ነው። ለዛሬ የያዝነው ቪዲዮ ይሄ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። 100 ሰብስክራይብ ስለገባን በጣም አመሰግናለሁ። አሁንም 500 1000 እንደምንገባ እርግጠኛ ነኝ በእናንተ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን።